የዘንድሮ የበዓል አከባበር እንዴት አገኘሽው? ከወትሮ ምን ለየት የሚል ነገር አለ? በጣም ደስ የሚለው ወደነዋል። የእውነት በጣም ደስ ብሎናል። እጅግ በጣም አድርገን እናመሰግናለን። መልካም በዓል ይሁንላችሁ። እጅግ ታምራላችሁ ደግሞ። የተከበራችሁ የተወደዳችሁ የጃን ተክል ሚዲያ ተከታታዮቻችን አሁን የምንገኘው ኮሌጅ አካባቢ ያለው የኮሪደር ልማት ነው። እንግዲህ በብርሃነ ጥምቀቱ ሰዎች እንዴት እየተጠቀሙበት እንዳለ በዚህ አግባብ ማስተዋል እንችላለን። የተከበራችሁ የተወደዳችሁ የጃን ተክል ሚዲያ ተከታታዮቻችን ይህንን ቪዲዮ በዓለም ዙሪያ የምትመለከቱ ሁሉ በአሁኑ ሰዓት የምንገኘው ኮሌጅ አካባቢ የሚገኘው አዲስ የኮሪደር ልማት ነው። በብርሃነ ጥምቀት የቅዱስ ሚካኤል በዓል አከባበር ኮሌጅ አካባቢ እንግዲህ መመናኑ ከቦታ ቦታ ሲንቀሳቀሱ እዚህ ኮሌጅ አካባቢ ያለው ገጽታም እየተዝናኑ እየተናፈሱ ማስታወሻ ፎቶግራፍ ቪዲዮ እየተነሱ ይገኛሉ። እንዲህ እናስመለክታቸዋለን። እንኳን ለብርሃነ ጥምቀቱ የቅዱስ ሚካኤል የንግስ በዓል በሰላም አደረሳችሁ እንላለን። የተከበራችሁ የተወደዳችሁ የጃን ተክል ሚዲያ ተከታታዮቻችን የብርሃነ ጥምቀት በዓል አከባበር የቅዱስ ሚካኤል የንግስ በዓል ቀን ላይ እንገኛለን። የተከበራችሁ የተወደዳችሁ የጃን ተክል ሚዲያ ተከታታዮቻችን አሁን እንግዲህ የብርሃነ ጥምቀት በዓል አከባበር የቅዱስ ሚካኤል የንግስ በዓል ዕለት ላይ እንገኛለን። ቀደም ሲል በተደጋጋሚ እንደገለጽኩላችሁ የኮሌጅ አካባቢ ያለውን እንግዲህ የኮሪደር ልማት ከበዓሉ ጋር ተያይዞ ምዕመናኑና የአካባቢ ነዋሪዎች እየተዝናኑ በመናፈሻው እየተጠቀሙ ማስታወሻቸውን ቪዲዮ፣ ፎቶግራፍ እየተነሱ ይገኛሉ። እንኳን አደረሳችሁ። በድጋሚ መልካም በዓል ይሁንላችሁ። ይህ ጃን ተክል ሚዲያ እንኳን አደረሳችሁ። በጣም ታምራላችሁ። እንኳን አደረሳችሁ። በጣም ታምራላችሁ። ታንክ ዩ። ችግር የለም አይዟችሁ። የፊት አውራሪ ገልሞ መታሰቢያ ነው እንግዲህ ይህ ጃን ተክል ሚዲያ ነው። እዚህ ጋር እንግዲህ በዚህ መናፈሻ አካባቢ ስንንቀሳቀስ የእርግብ ምስል ባለበት ቦታ ላይ ይህ የምታዩት የሚያምር ቤተሰብ ፎቶግራፍ፣ ቪዲዮ እየተቀረጹ አግኝተናቸዋል። በጣም ደስ ይላሉ፣ ያምራሉ አይደለም? እስኪ ላይክ፣ ኮሜንት፣ ሼር እያደረጋችሁ እንኳን አደረሳችሁ። በዓሉ የደስታ የፍስሐ በረከት እንዲሆንላችሁ መልካም ምኞታችን እንገልጻለን። እስኪ መልካም ምኞታችን መግለጽ የምትፈልጉት ለቤተሰብ፣ ለወዳጅ ዘመድ፣ የሥራ ባልደረባ፣ ጓደኛ ሊሆን ይችላል። በዓሉን በተመለከተ እንኳን ቤተሰቦቻችን፣ እህቶቻችን፣ ወንድሞቻችን እንኳን በሰላም አደረሰን እላለሁ። እጅግ በጣም አድርገን ነው የምናመሰግን። ወንድሜ እንኳን አደረሰ። ይህ ጃን ተክል ሚዲያ ነው። ደስ የሚል ባህል አለባበስ ለብሰሃል። ይሄ የራያ አካባቢ ባህላዊ አለባበስ ነው። ደስ በሚል ሁኔታ መልካም ምኞት መግለጽ ትችላለህ። እንኳን አብሮ አደረሰን። መላው የኦርቶዶክስ ተከታይ በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። በተረፈ ጎንደር እናት ዓለም ጎንደር በጣም ደስ የምትል ሆናለች። የምንፈልገው በዚህ ልክ እንድትሆን ነው።
ከዚህም በላይ ደግሞ አበባ እንድናያት ነው የምፈልገው። መልካም ምኞቴ ነው። እጅግ በጣም አድርጌ አመሰግናለሁ። መልካም በዓል እንኳን አደረሰ። እንኳን አብሮ አደረሰ። ጃን ተከል ሚዲያ ነው። ህጻናቶችን እንግዲህ የብርሃነ ጥምቀት የበዓል አከባበሩ ቲሸርት አዘጋጅተው ጥምቀትን በጎንደር ብለው መልእክቱን እያስተላለፉ ይገኛሉ። ጥምቀትን በጎንደር መታደም መባረክ ነው ለማለት ነው አይደል? እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በጣም ታምራላችሁ። እደጉልን። ጃን ተከል ሚዲያ ነው። የተከበራችሁ የተወደዳችሁ በዓለም ዙሪያ ይህንን ቪዲዮ የምትመለከቱ ሁሉ በከተማችን ጎንደር ወጣቱ የብርሃነ ጥምቀት በዓል አከባበር እንዲህ ባማረ በተዋበ መልኩ ትርጉም ባለው ሁኔታ እያከበረ ይገኛል። ዛሬ ደግሞ የቅዱስ ሚካኤል የንግስ በዓል ላይ ነው የምትመለከቱት። እነኚህ ወጣቶች በዓል እያከበሩ እያሉ ነው ያገኘኋቸው። ምን ተሰማችሁ? መልካም ምኞታችሁ መግለጽ ትፈልጉ ከሆነ ማስተላለፍ ትችላላችሁ መልእክት። እንኳን አደረሳችሁ ማለት እንፈልጋለን። እንዳጠቃላይ ለክርስትና ተከታዮች በሙሉ ለብርሃነ ጥምቀቱ በሰላም አደረሳችሁ። ይህ ጃን ተከል ሚዲያ ነው። እንደምትመለከቱት ወጣቱ እንግዲህ በባህል አለባበስ ባህሉን እያስተዋወቀ ሃይማኖት እየጠበቀ እያስከበረ ይገኛል። እጅግ በጣም ቆንጆ ናችሁ። መልእክት ማስተላለፍ የምትፈልጉ ከሆነ ማስተላለፍ ትችላላችሁ። መልካም ምኞታችሁ ለቤተሰብ፣ ለወላጅ፣ ለጓደኛ መግለጽ ትችላላችሁ። የለም መልእክት አትፈሩ፣ አይዟችሁ። የጥምቀት ኮረዳ ተመልከቷቸው። ደስ የሚል ባህል አለባበስ ለብሰዋል። እንኳን አደረሳችሁ ለብርሃነ ጥምቀቱ። ዛሬ የቅዱስ ሚካኤል የንግስ በዓል ነው። መልካም ምኞት ማስተላለፍ የምትፈልጉለት ካለ ይህ ጃን ተከል ሚዲያ ነው። እስኪ እናንተ ደግሞ አካባቢ ይህ የት አካባቢ እንደሆነ ኮሜንት ላይ ጻፉልን። የተከበራችሁ የተወደዳችሁ የጃን ተከል ሚዲያ ተከታታዮቻችን ይህንን ቪዲዮ በመላው ዓለም ሆናችሁ ለምትመለከቱ ሁሉ አሁን ጎንደር በብርሃነ ጥምቀት የበዓል አከባበር ምን ትመስላለች የሚለው እንግዲህ በተለያዩ ቦታዎች እያሳየናችሁ እንገኛለን። ዛሬ እንግዲህ የቅዱስ ሚካኤል የንግስ በዓል ላይ ነው የምንገኘው። ሁለተኛው የብርሃነ ጥምቀት ቀን ማለት ነው። አካባቢ ደግሞ ይህ የቀድሞው እንግዲህ የጎንደር መብራት ጄኔሬተር የነበረበት አካባቢ ነው። ምናልባት እዚህ ተወልዳችሁ ያደጋችሁ ይሄን አካባቢ የምታውቁ አውቶ ፓርኩ አካባቢ ወይም ከበጅሮን ትንሽ ዝቅ እንዳን ያለው ሰፈር ነው ማለት ነው። ተመልከቱ እንግዲህ እንኳን አደረሳችሁ። በጣም ታምራላችሁ። መልካም በዓል ይሁንላችሁ። እንኳን አደረሳችሁ። መልካም በዓል። ታንኪዩ። እሺ እንኳን አደረሳችሁ። ተመልከቷቸው እነኚህ ልጆች እንዴት እንደሚያምሩ። እንኳን አደረሳችሁ። መልካም በዓል። መልካም በዓል። ታንኪዩ ታንኪዩ